ዛሬ ስለ ስኬት ገዳይ ጠላቶች ስለ አንዱ ማውራት እፈልጋለሁ። ተፎካካሪያቸው አይደለም፣ የገንዘብ እጥረትም አይደለም፣ ሁኔታዎችም አይደሉም። ስንፍና ነው። አዎ፣ ያ ትንሽ ተንኮለኛ የማይታይ ኃይል በጆሮ ውስጥ ትንሽ ተኛ፣ ነገ ጀምር ብሎ የሚያንሾካሹክ እና እንዲሁ ህልሞቻችሁ ከመወለዳቸው በፊት ይሞታሉ። ስንፍና በሚቀጥለው ቀን ጠቃሚ ስብሰባ እንዳለባችሁ እያወቃችሁ እንድትዘገዩ ሁል ጊዜ እንደሚያሳምን ጓደኛ ነው። በዚያን ጊዜ አስደሳች ይመስላል፣ ግን በኋላ እያንዳንዱ ሰከንድ ይጸጸቱበታል። ስንፍና ልማድ ብቻ አይደለም፣ ያመለጡ ዕድሎችና ያልተረጋገጠ እምቅ ችሎታን የሚከፍል ሙሉ ጊዜ የሚሰራ ስራ ነው። በትንሹ ይጀምራል። አንድ የሸሚዝ ቁልፍ፣ አንድ የተዘለለ ተግባር፣ አንድ በኋላ አደርገዋለሁ እና ሳያውቁት ህይወቱ ለምን እንደማይለወጥ እያሰቡ በሰበብ ወንበር ላይ ተቀምጠዋል። ይህ በእንዲህ እንዳለ ስኬታማ ሰዎች ስራውን እየሰሩ መስዋዕትነት እየከፈሉና ሽልማቱን እያገኙ ነው። እስኪ አስቡት፣ ለመጨረሻ ጊዜ ለ5 ሰዓታት ማህበራዊ ሚዲያ ሲመለከትና በድንገት ሚሊዮነር የሆነ ሰው ያያችሁት መቼ ነበር? በፍጹም። ነገር ግን ማለዳ የሚነሱ እርምጃ የሚወስዱና ተግሳጽ ያላቸው ሰዎች ናቸው ታላቅነትን የሚያገኙት። ዛሬ ስንፍናን እንገድላለን፣ እንደማይፈለግ እንግዳ ከህይወታችን እናባርረዋለን። ምክንያቱም ስንፍናን ካላስወገዱት የወደፊት ህይወቱን ያስወግዳል። ሰዎች ብዙ ጊዜ ይጠይቁኛል፣ ጃክማ የስኬት ሚስጥርህ ምንድነው ይሉኛል። እኔም ሚስጥር እንዳልሆነ ነግራቸዋለሁ። ሰነፍ ሰዎች ለመስራት ፈቃደኛ ያልሆኑትን ማድረግ ብቻ ነው። ሰነፍ ሰዎች እንደ ባለሙያ ሰበብ አቅራቢዎች ናቸው። ጊዜ የለኝም የነሱ መለያ ነው። ነገር ግን የሚወዱትን ተከታታይ 5 ምዕራፍ ያለውን ፊልም ለመመልከት ብዙ ሰዓታት አላቸው። በምግብ እረፍቶችና በልብ ወለድ ገጸ ባህሪያት ላይ ለመመሰጥ እና ኢንቨስት ለማድረግ ብዙ ጊዜ አላቸው። ገንዘብ የለኝም ይላሉ። ነገር ግን ውድ ለሆነ ቁሳቁስ፣ ለአዲስ ስልክና ብዙ ገንዘብ ለሚጠይቅ እያንዳንዱ አዲስ ነገር በቂ ገንዘብ አላቸው። እንዴት እንደሚጀመር አላውቅም ይላሉ። ነገር ግን ሌሎች ሲያሳኩ የሚያሳዩ የዩቲዩብ ቪዲዮዎችን በመመልከት ሰዓታትን ያሳልፋሉ። ስንፍና አጭበርባሪ ነው። የሆነ ነገር እየሰሩ እንደሆነ ያሳምኖታል። በእውነቱ ግን ምንም ሳያደርጉ ተቀምጠዋል። ስኬት አስማት አይደለም። ስኬት የየዕለቱ ጥረት ውጤት ነው። መነሳትና ምቾትን ሳይሆን ድርጊትን መምረጥ፣ መዘግየትን ሳይሆን እድገትን መምረጥ ማለት ነው። ስንፍና የኦሎምፒክ ስፖርት ቢሆን ኖሮ አንዳንዶቻችሁ የወርቅ ሜዳሊያ አሸናፊዎች ትሆኑ ነበር። ነገር ግን ማንም ሰው በአልጋ ላይ ተኝቶ ስልኩን በመመልከት ሀብታም፣ ጤናማ ወይም ስኬታማ እንደማይሆን ልንገሩት። በህይወት ውስጥ የሚያሸንፉት ሰበብ መስራትን የሚያቆሙ፣ እቅድ ማውጣት የሚጀምሩና በእውነትም የሆነ ነገር የሚያደርጉ ናቸው። ስለዚህ በሚቀጥለው ጊዜ የለኝም ስትሉ ጊዜ እንዳላችሁ ብቻ አስታውሱ። ዝም ብላችሁ በማይጠቅሙ ነገሮች ላይ እያጠፋችሁት ነው። እና ያ ጓደኛዬ የስኬት እውነተኛ ሚስጥር ነው። አንድ ታሪክ ልንገራችሁ። አሊባባን ስጀምር ገንዘብ፣ ግንኙነትና የቴክኖሎጂ ዳራ አልነበረኝም። ቀላል አስተማሪ ብቻ ነበርኩ። ባለሀብቶችን ፍለጋ ወደ ሲሊኮን ቫሊ ሄድኩ እና 30 የተለያዩ ሰዎችን ቢያሉኝ ሳቁብኝ። ጃክ ሐሳብ ደደብ ነው አሉኝ። ግን ሰነፍና ተስፋ የቆረጥኩ ለመሆን ፈቃደኛ አልሆንኩም። ይልቁንም ጠንክሬ ሰራው፣ ተሻሻልኩ፣ ብዙ በሮችን አንኳኳው እና ዛሬ አሊባባ በዓለም ላይ ካሉ ትልልቅ የኢኮሜርስ ኩባንያዎች አንዱ ነው። አሁን ሰነፍ ብሆን ኖሮ አስቡት፣ ምናልባት ትክክል ናቸው፣ ምናልባት እኔ ተስፋ መቁረጥ አለብኝ ብዬ ብናገር ኖሮ አስቡት፣ ዛሬ ስሜን እንኳን አታውቁትም ነበር። እናም ለእናንተም ተመሳሳይ ነው። ሰበብ መስራታችሁን ከቀጠላችሁ ማንም ሰው ስማችሁን አያውቀውም። ሰበቦች ውድ ናቸው፣ ምክንያቱም የወደፊት ህይወታችሁን ያስከፍላሉ። ዛሬ ሰበብ መስራታችሁን ከቀጠላችሁ የወደፊት ማንነታችሁ ወደ ኋላ ተመልሶ ለምን ያን ያልጀመርክም ይላል።
ስለዚህ ሰብን መግዛት አቁሙ። ሊያደርጉት የሚችሉት በጣም መጥፎ ኢንቨስትመንት ነው። ስንፍና እንደ ሱስ ነው። ባፈቀሩት ቁጥር ለማቆም ከባድ ይሆንቦታል። ብቸኛው መድኃኒት ተግሳጽ ነው። ስንፍናችሁን መግደል ከቻላችሁ በማይቆሙ ልምዶች መተካት አለባችሁ። እንዲህ ነው የሚያደርጉት። በማለዳ ይንቁ። ሰነፍ ሰዎች በጣም ይተኛሉ። ስኬታማ ሰዎች ዓለም ከመነሳቱ በፊት ይነቃሉ። ትንንሽ ግቦችን ያወጡ። መላውን ተራራ በአንድ ቀን ለመውጣት አይሞክሩ። በትንንሽ ዕለታዊ እርምጃዎች ይጀምሩ። ሱፐር ጀግኖች እንኳን ዓለምን ከማዳን በፊት ትናንሽ ክብደቶችን በማንሳት ነው የጀመሩት። የሚያዘናጉ ነገሮችን ያስወግዱ። ማህበራዊ ሚዲያ፣ ቴሌቪዥን፣ ጨዋታዎችን አጥፏቸው። እነዚህ ነገሮች ጊዜውንና ጉልበቱን ያባክናሉ። ቲክቶክ ላይ ስክሮል ማድረግ ስፖርት ቢሆን ኖሮ አንዳንዶቻችሁ እስካሁን የኦሎምፒክ ሻምፒዮን ትሆኑ ነበር። በታታሪ ሰዎች ራሳችሁን ክበቡ። ከሰነፍ ሰዎች ጋር ጊዜ ካሳለፉ ሰነፍ ይሆናሉ። ከታታሪ ሰዎች ጋር ጊዜ ካሳለፉ ደግሞ ጠንክሮ ለመስራት ይነሳሳሉ። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ። በንስሮች ቡድን ውስጥ እርግብ አይሆኑ። ዝም ብሎ ይጀምሩ። ፍጹም ጊዜን መጠበቁን ያቁሙ። ፍጹም ጊዜ የሚባል ነገር የለም። ለመጀመር ምርጡ ጊዜ አሁን ነው። ዝግጁ እስኪሆኑ ድረስ ከጠበቁ ለዘላለም ይጠብቃሉ። ስንፍና አስቂኝ እንደሆነ ታውቃላችሁ? ምክንያቱም ሁል ጊዜ ተመሳሳይ ሰበቦች አሉት። ሰኞ ጀምራለሁ ይላል፣ ግን ሰኞ መቼም አይመጣም። ነገ ለማመዳለሁ፣ ግን ነገ የምታደርጉት ብቸኛው ሩጫ ወደ ማቀዝቀዣው ነው። ሰዎች ጃክ ለማንበብ ጊዜ የለኝም ይሉኛል። ነገር ግን ስልካችሁን ብፈትሽ ሰዎች ሲጨፍሩ የሚያሳዩ የቲክቶክ ቪዲዮዎችን በመመልከት 5 ሰዓታት እንዳጠፋችሁ ያለው። ጊዜ አላችሁ፣ ግን እያባከናችሁት ነው። እና ጊዜ ፈጽሞ ሊመለስ የማይችል ብቸኛው ነገር ነው። ስለ ስንፍና ሌላ አስቂኝ ነገር ልንገራችሁ። ሰነፍ ሰዎች ሁል ጊዜ ደከሙ መሆናቸውን አስተውላችሁ ታውቃላችሁ? ቀኑን ሙሉ ምንም አያደርጉ፣ ግን በጣም ደክሞኛል ይላሉ። ስንፍና ስራ ቢሆን ኖሮ አንዳንዶች እስካሁን ቢሊየነር ይሆኑ ነበር። ስንፍና ህልሞቻችሁን ይሰርቃሉ። ወደ ህይወታችሁ ዘልቆ በመግባት እድሎችን ከማወቃችሁ በፊት የሚዘርፍ ጸጥተኛ ሌባ ነው። ሀብታም መሆን እፈልጋለሁ ትላላችሁ፣ ግን እንደ ሀብታም ሰው እየሰራችሁ ነው? እንደ ስኬታማ ሰዎች ታጠናላችሁ? ኢንቨስትስ ታደርጋላችሁ? እና ሰዓታትን ታጠፋላችሁ? ስኬት ትፈልጋለሁ ትላላችሁ፣ ግን መስዋዕት ለመክፈል ምክር ለመቀበልና ስኬታማ ሰዎች በየቀኑ የሚያደርጉትን ለማድረግ ፈቃደኞች ናችሁ? ካልሆነ እየታገላችሁ አይደለም፣ እየተመኛችሁ ብቻ ነው። አንድ ኃይለኛ ነገር ልንገራችሁ። ለመጀመር ምርጡ ጊዜ ትናንት ነበር። ሁለተኛው ጊዜ ደግሞ አሁን ነው። በጠበቃችሁ ቁጥር ህልሞቻችሁ ይርቃሉ። ዛሬ በሰራችሁ ቁጥር ነገ ህይወታችሁ ቀላል ይሆናል። የእያንዳንዱ ሰዓት ጥረት ዛሬ ወደፊት ሽልማቶችን ይሰጣል። ህልሞቻችሁን ውር ሊያደርግ የሚችል ማንም የለም ከእናንተ በስተቀር። ለተአምር ወይም አንድ ሰው መጥቶ እንዲገፋፋችሁ መጠበቅ አቁሙ። ስኬት በእጃችሁ ነው። ስንፍና የአቅም ብክነት ቁጥር 1 መንስኤ ነው። ስንት ችሎታ ያላቸው ሐሳቦችና ህልሞች ያላቸው ሰዎች ስንፍና በዚያው ቦታ እንዲቆዩ አድርጓቸዋል። ስንቶቹ እርምጃ ለመውሰድ ፈቃደኛ ባለመሆናቸው ብቻ ሌሎች ሳልፋቸው እነሱ ግን ተቀምጠዋል። ያ እናንተ እንዳትሆኑ። ስለዚህ መጠበቅ አቁሙ፣ ማጉረምረም አቁሙ፣ ሰነፍ መሆን አቁሙ። ያባከናችሁት እያንዳንዱ ሰከንድ ግቦቻችሁን ለመቅረብ ልትጠቀሙበት የምትችሉት ሰከንድ ነው። ተነሱና ለወደፊት ህይወታችሁ ታገሉ። ዓለም በእድሎች የተሞላች ናት። ስንፍናችሁ ትልቅ ጠላታችሁ ነው። ሳታስተውሉ ወደ ህይወታችሁ እየገባ አቅማችሁን የሚሰርቅ ጸጥተኛ የህልም ገዳይ ነው። ካልገደላችሁት ህልሞቻችሁን፣ ምኞታችሁንና ሊኖራችሁ ይችል የነበረውን ህይወት ይገድላል። ዓለም እንድትነሱ፣ እንድትራመዱና ተጽዕኖ እንድታደርጉ እየጠበቀች ነው። የወደፊት ማንነታችሁ እየጠበቃችሁ ነው። ከዓመታት በኋላ ወደ ኋላ መለስ ብሎ ማየትና ያኔ ጀምሬ ቢሆን ኖሮ ዛሬ የተሆን ነበር
እያሉ በመጸጸት መሞላት ይበቃል። ያንን የወደፊት ህይወት አሁን መቅረጽ ኃይል አላችሁ። ዓለም እንድትነሱ እንድትራመዱና ተጽዕኖ እንድታደርጉ እየጠበቀች ነው። የወደፊት ማንነታችሁ እየጠበቃችሁ ነው። እየተመለከታችሁ ዛሬ እንጂ ነገ ሳይሆን የስኬት የመጀመሪያውን እውነተኛ እርምጃ የምትወስዱበት ቀን እንደሆነ ተስፋ እያደረገ ከዓመታት በኋላ ወደ ኋላ መለስ ብሎ ማየትና ያኔ ጀምሬ ቢሆን ኖሮ ዛሬ የትሆን ነበር እያሉ በመጸጸት መሞላት ይበቃል። ያንን የወደፊት ህይወት አሁን የመቅረጽ ኃይል አላችሁ። በመንገዳችሁ ላይ ያለው ብቸኛው ነገር የራሳችሁ መዘግየት ነው። ፍርሃት፣ ማዘግየትና ስንፍና የራሳችሁ ግንባታዎች ናቸው። ነገር ግን ወደፊት ለመራመድ በወሰናችሁ ቅጽበት ሊፈርሱ ይችላሉ። ፍጹም እቅድ አያስፈልጋችሁም፣ እርምጃ ያስፈልጋችኋል። ውጡና ስንፍናችሁን ግደሉ። አመሰግናለሁ።